5 ደቂቃ በማይሞላ ጊዜ ውስጥ 1000 ሐሰና ማግኘት ትፈልጋለህ? እንግዲያውስ ይህንን ነብያው አስተምህሮ ተግባራዊ አድርግ። وعن سعد بن أبي وقاص رضي الله عنه قال كنا عند رسول الله صلى الله عليه وسلم فقال أيعجز أحدكم أن يكسب في كل يوم 1000 حسنة؟ فسأله سائل من جلسائه كيف يكسب 1000 حسنة؟ قال يسبح 100 تسبيحة فيكتب له 1000 حسنة أو يحط عنه 1000 خطيئة. رواه مسلم. قال النبي صلى الله عليه وسلم أيعجز يسانوالنا بمعنى أيصعب ويثقل ويشق عليه ከናንተ በአንደኛችሁ ላይ አዳጋች ይሆንበታልን ይከብደዋልን ያስቸግረዋልን አሐዱኩም አዩ ዋሂድ ሚንኩም ማለት ከናንተ በማንኛውም አካል ላይ ያስቸግረዋል ይከብደዋልን አየክሲባ አየሕሱለ ወየጅመዕ ሊያገኝ ሊሰበስብ ይሳነዋል ያቀተዋል አዳጋች ይሆንበታልን في كل يوم بمعنى كل يوم أي في كل يوم በእያንዳንዱ ቀንና ዕለት 1000 حسنة 1000 حسنة ማግኘትና መሰብሰብ ይሳነዋልን አሉ። فسأله سائل من جلسائه فسأله መልእክተኛው عليه الصلاة والسلام ጠየቃቸው። ሳኢሉን ጠያቂ የሆነ አካል من جلسائه أي أحد الصحابة الجالسين معه ነብዩ ሰለላሁ ዐለይሂ ወሰለም ጋር አብረው ተቀምጠው ከነበሩ ሱሐቦች ውስጥ አንደኛው መልእክተኛው عليه الصلاة والسلام ጠየቃቸው። ማና ሒርሱን ዐለል ኸይር ማለት ነው። በመልካም ነገር ላይ ይህንን ትልቅ ምንዳና አጅር ለማግኘት በመጓጓት ጠየቃቸው። ምን አለ? كيف يكسب أحدنا ከኛ አንደኛችን እንዴት ነው ማግኘት የሚችለው 1000 حسنة 1000 حسنة የሚያገኘው እንዴት ነው አላቸው። بمعنى ما الطريق ምንድነው ጎዳናውና መንገድ ማለት ነው። بمعنى لنيل هذا الأجر العظيم ማለት ነው። ይህንን ታላቅ ምንዳ ለማግኘት መንገዱና ጎዳናው ምንድነው እስኪ ንገሩን አላቸው። የመልእክተኛው عليه الصلاة والسلام ምላሽ ምንድን ነበር? يسبح 100 تسبيحة يسبح الله ሊያጠራ ነው 100 تسبيحة 100 ጊዜ ማጥራትን بمعنى أن يقول سبحان الله 100 مرة ማለት ነው። 100 ጊዜ سبحان الله سبحان الله سبحان الله ሊል ነው ማለት ነው። ይሄንን 100 ጊዜ ካለ فيكتب له أي يسجل بمعنى في صحيفته ማለት ነው። የሥራ መዝገቡ ላይ ይጻፍለታል ይመዘገብለታል 1000 حسنة 1000 حسنة ይመዘገብለታል። አው ወይም يحط أي يمحى ይሰረዝለታል عنه ከሱ ይታበስለታል 1000 خطيئة 100 ኃጢአትና ወንጀል ይሰረዝለታል። እዚህ ይሄንን ምላስ ላይ ቀላል የሆነ ላኪን ثقيل في الميزان የሆነ ሚዛን ላይ ከባድ የሆነ ዚክር በማለት ይህንን ምንዳ ማግኘት ይቻላል ማለት ነው። في هذا الحديث እንግዲህ በዚህ ሐዲስ ውስጥ ምን አለ? دليل على أن أبواب الأجر كثيرة የምንዳ በሮች በርካታ ምንዳ የምናገኝባቸው በሮች በርካታ እንደሆኑ وأن الله تعالى يضاعف الحسنات على الأعمال القليلة ጌታችን ተባረከ ወተዓላ በትንንሽ ስራዎች መልካም ምንዳዎችን እጥፍ ድርብ እንደሚያደርግ እንማራለን ማለት ነው በዚህ ሐዲስ ውስጥ። ስለዚህ فلا ينبغي للمؤمن أن يستصغر شيئا من الذكر አማኝ ለሆነ አካል ከዚክር አይነቶች ውስጥ ትንሽ እንኳን ብትሆን አሳንሶ ሊመለከታት አይገባም ማለት ነው። ምክንያቱም ምንዳቸው ከፍ ያለ ስለሆነ ማለት ነው። والله أعلم.